ነስቲ አንቺ አቤት ምን ልታዘዝ? ይቅርታ የኔ ፍቅረኛ ነች ማለቴ ካሻንጉሊቶቹ መሃል አንዷ ነች። ምን ታዲያ እንዴት እዚህ ትሰራለች? የሀብታም ልጅ አይደል? በአንድ አሻንጉሊት መቼስ ከአንድ ጊዜ በላይ ይጫወት። እሺ ምን ልታዘዛችሁ? ያለበትን ብትነግሪን እኮ እንደምንም ብለን እንዲረዳሽ እናደርግ ነበር። እኔ ስለምትሉት ሰው ምንም ማውቀው ነገር የለም። ተይ እንዳትወድቅብሽ። ስሙ እንኳን ሲጠራ ራሷን ነው የምትስተው። በጣም ልቧን ሰብሮት ነው እንደሄደው። ለወንድ ልብ ውስጥ ያለው ይቅርና ኪስ ውስጥ ያለው ማወቅ የለበትም ካልከፈለ። እማትታዘዙኝ ከሆነ ልሄድ ነው። አረ ቆይ ታዘዥኝ። ምን አለ? ጥብስ፣ ቅቅል፣ ዱለት፣ ስጋ ፍርፍር እንደምፈልጉት። የሚጠጣ ነገር ትኩስ ነው ቀዝቃዛ ነገር? ትኩስ ሻይ፣ ቡና፣ ወተት፣ ማኪያቶ ምን ይሁንላችሁ? ወተት ካንቺ ጡት ግን አይደለም። ጡትሽ የፈሰሰ ነው። ደስ ይፍሰስ። ትሰምኛለሽ? ይሄ አንቺ መቼም ልታገኙ የማችሁ የእናትነት በረከት ነው። እሺ ምን አልሻችሁ? ስምንት ሰዓት ሊሆን 5 ደቂቃ ብቻ ነው የቀረው። እርግጠኛ ነኝ ትመጣለች አይደል? በየ5 ደቂቃው ትመጣለች እያልክ ትጠይቀኛለህ። ወንድ ልጅ አይደለ? ለምንድነው እንደዚህ የምትሆነው? አድራሻውን ላክልኝ ስትለኝ የሆነ ድምጿ ላይ መጠራጠር ተረድቼባት ነበር። ግን ትመጣለች፣ እርግጠኛ ነኝ ትመጣለች። ግን ቆይ ምናልባት ፍርሃት አሸንፏት ከመንገድ ትመለስ ይሆን እንዴ? ኧረ እስኪ 1 ሰከንድ እንኳን ቁጭ በልና ቡና እየጠጣ ጠብቃት። እንዲህ ተዝረክርከ ካየች እኮ ጥሩ አይመስለኝም። መረጋጋት አልችልም ሮማን። አልተረዳሽኝም እኮ። ይኸውልሽ ድጋሜ መገናኘት የምንችለው በዚህ ካርድ ነው ብዬ ጽፌ ቦርሳ ውስጥ አስቀምጬላት ነበረ። አሁን ደውላ ደግሞ ያን ካርድ ይዤ የመጣሁ ስትለኝ እንዴት ደስ እንዳለኝ። ፈጣሪ ራሱ ጸሎቴን ሰምቶኛል። ታዲያ አሁንም ስሟን አላወቅከውም? በስልክ እንኳን ስሟን አልነገረችህም? አላውቅም። ኖህ ነህ ብቻ ነው ያለችኝ። ስሟን ዛሬ በዚህ ጠረጴዛ ላይ አይኗን እያየሁ ነው መስማት የምፈልገው። ይህ የጥፋተኝነት ስሜት የሚቀበርባት ቀን ዛሬ ናት። ከዛም ይቅር ትለኛለች። ከእሷ ጋርም እንደ አዲስ እተዋወቃለሁ። ህይወትንም ሀብዬ ጀምራታለሁ። ከዛ ይሄ ሁሉ ሀብት ራሱ ትርጉም ማግኘት ይጀምራል። እንዴ ምን ነው ተፋጠጣችሁ? ሮማን እባላለሁ። እሊን ይባላለሁ። የኔ ቆንጆ እንዴት ነው የምታምሪው? አመሰግናለሁ። ስላወኩሽ በጣም ደስ ብሎኛል እሊኒ። ኖ ስላንቺ ሁሉ ጊዜ ነው የሚያወራው። እኔም ስለሷ አውርቼ አልጠግብም አይደል እንዴ? በቃ ግቢና አረፍ በይ። እስኪ ቁጭ በሉ። ደህና ነህ? አይዞሽ አለሜ፣ ፈጣሪ የሰው ስቃይ አይቶ ዝም አይልም። አሁን እንድትረጋጊ ነው የምፈልገው፣ አለዛ ትታመሚያለሽ። እማማ አንድ ልጄን እንኳን ማኖር አቅቶ ለማድረግ የሰጠው ሰው ነኝ። ልሙት እማማ ልሙት። እዚህ ምድር ላይ ብኖርስ ምን እሰራለሁ? እባክሽ አለሜ እንዲህ አትበይ።
በእንቅልፍ ልቤ ለምን ባንናለሁ? ለምን ውስጤ ሰላም ያጣል? ንገሪኝ ማማ፣ ልጄ ስትራብ አይደለ? እርቧት ነው አይደል? እና እዛ የሚያክል ድርጅት ውስጥ ያለች ልጅ ተራበች እያልሽ ነው? ልጄን በቅፌ ይዤ ካበላዋት እኮ ድፍን 15 ቀን ሆነኝ። እሷ እኮ የኔ ርቧታል። የምትበላው እኮ አታለች አይደል? ወንጂ አረ ልጄ እባክሽ። አዎ ይሄን እኮ የምትናገረውን የሚሰማት አጣ በናፍቆቴ እየተሰቃየች ነው። እማማ እንኳን እሷ እኔ ትልቋ ሴትዮዋ እንኳን በእሷ ናፍቆት ተሰቃየሁ። አልቻልኩም እኮ ማማ። አለም ለምንድን ነው እንደዚህ የምትሆኚው? ያደረኩት ነገር እንዲጸጽተኝ እያደረግሽኝ እኮ ነው። እማማ እንደሱ እኮ አይደለም። እሌኒም ሰደበችኝ። አንቺማ እናት አይደለሽም፣ ልጅሽን እንደ ዕቃ አውጥተሽ የጣልሽን እናት ነሽ አለች እኮ። እኔ ምን አጠፋው ማማ? ለልጄ የተሻለ ህይወት ብዬ ነው። ምን አጠፋው? ሰው ለምንድን ነው በእኔ የሚፈርደው? ምን አደረግኩኝ? ይችን ጋጠወጥ ዝም በያት። እንዳታገኝሽ ነበር ከዚህ ቤት ያባረርኳት። ምን ላርጋት? በጣም ፈርቻለሁ። እሌኒ ነገ የት እንደምትሄድ ታውቂያለሽ? ኖህን ፍለጋ ትሄዳለች። ነው የምልሽ። ትሄዳ? ስለ ልጄ ሄዳ ትነግረዋለች። ልጄ እንዲወስድ ታደርገዋለች። እማማ ልጄን እኮ ሊነጥቀኝ ነው። ማንም አይወስዳትም። እኔና አንቺ እንታገላለን። እግዚአብሔርም ህግም ቢሆን ይረዳናል። አንቺ እናት ነሽ። እማማ እንደምንም ብለሽ አበርችኝ እንጂ እኔ እኮ በጣም ደክሞኛል። ልጄን ሳላቅፍ የምውልበት የማድርበት እያንዳንዱ ቀን ለእኔ ሞት ነው። የሄድኩት ግን ወደ ትክክለኛ ፍቅር ነበር። ስለዛሽ የማትረባ ሴተኛ ዳሪ ነው አሁን የምታወራው? ዝም በይ። ስለ ንጽህና ምንም አታውቂም። አዎ ስለ እሷ ብዙም አላውቅም። መኪና ውስጥ ግን ተኝታት ተከትለ ገንዘብ ስሰጣት በአይኔ በብረቱ አይቻልም። አላየሽም? ዱርዬዎች ሊደፍሯት አደንዛዥ ነገር አጠጥተዋት ነበር። መደበቂያ ነበር የፈለገችው፣ ግን እኔ ነኝ ያልተረዳኋት። መደበቅ ትፈልግ፣ መደሰት ትፈልግ፣ ምንም ሳይገባኝ ራሴ ደፈርኳት። ቢዝነስ ልትሰራ በአጭር ቀሚስ ለወጣች ሴተኛ ዳሪ እንደ ልጃገረድ ደፈርኳት ስትል አታፍርም? አዎ ልጅቷ ምንም የማታውቅ ንጹህ ነበረች። ከዚህ በኋላ ስለዛች ልጅ የምታወራ ከሆነ ተነስቼ እሄዳለሁ። ሴተኛ ዳሪ መብትሽ ነው። ኖህ አዋረድከኝ። ማፈሪያ ነህ። እሺ አመሰግናለሁ። ምን ነው የኔ ቆንጆ ወዴት ነው? መሄድ ስላለብኝ። ለምን? ምን ነው ትንሽ አትጫወችም? ሮሚ ተት መሄድ ስላለባት ነው እኮ። ተነስና ሸኛታ። ታዩ እንደምወደው ስለሚያውቅና ሲጋፋኝ ተመልሽ እንደመጣ ስለሚያውቅ ዝም በይ። ቆይ እኔ እሸኝሻለሁ። እስከ መቼ ነው ይሄንን የዛገ ብረት እያሻሻ ህይወትን የምታባክነው? እሌኒ እኮ በጣም ቆንጆ ለቤታችን የምትመጥን ሴት ናት። ለምን ነገሮችን ታከብዳለህ? ሮማን አንቺ እኮ እሌኒ ስለማታውቂያት ነው። እሌኒ ማለት በህይወቷን በቃሏን መስመር የሌላት ሴት ነች። እኔ ደግሞ የምፈልገው ይችኛዋ ልጅ ነው። ኦ ማይ ጋድ! የትኛዋን? ስሟን እንኳን በቅጡ ማታውቃትን? ኖህ ትዝታ እኮ ህይወት አይሆንም። አንድ ምሽት በድንገት ያያሃት የራሷ ህይወት የራሷ ትዳር ያላት ሴት ልትሆን ትችላለች።
ኖህ በህልም ዓለም አትኖር። አውቃለሁ። አይኖቿ ውስጥ ያየሁት ነገር አለ። ያኔ መኪና ውስጥ ወድቃ በነበረበት ጊዜ ያተረፈችው ራሷን ብቻ አልነበረም። ለእኔ ሌላ ህይወት ይዛ ነበር የመጣችው። እኔ ግን በመጠጥ ኃይል ናውዤ እንደ ተራ ሴት ቆጠርኳት። ያ ንጽህናዋ ደግሞ ህሊኔን እየጸጸተኝ ነው። ማንነትን ፈልጋ ልታጠምድ የመጣች ሴተኛ አዳሪ እንደሆነች ቅድም ስታወሩ ሰምቻለሁ። ፈልጋ እኮ ከቤት አልወጣችም። ፈልጋም አደንዛዥ ዕፅ አልተጠቀመችም። በሰዓቱ ፖሊሶቹ ሲያሳድዷት ስለነበሩ ልጆች በግድ አደንዛዥ ዕፅ እንደሰጧትና ሳትወድ በግድ እንደተጠቀመች ነግረውኝ ነበር። እንዴት? ራሷን ስታብኝ ሆስፒታል ወስጃት ነበረ። ሁኔታው ያላማራቸው ዶክተሮች አቅራቢያ ለሚገኙ ፖሊሶች ደውለውላቸው ነበር። ፖሊሶቹ እንዳጋጣሚ ወጣቶቹን አባረው ይዘዋቸው ቃላቸውን ተቀብለው እስር ቤት አስገብቷቸው ነበር። እና እስከዛሬ ለምን አልፈለግካትም? ያኔ ለአስቸኳይ ስራ የብራዚሉ በረራ ነበረብኝ። ቀኑ ደረሰብኝ። ግዴታ መሄድ ስለነበረብኝ እሷን በሰዓቱ አልነቃም ስላለች በነቃሽ ሰዓት እንድደውልልኝ የቢዝነስ ካርዴን ቦርሳ ውስጥ አስቀምጬላት ነበረ። ከ2 ዓመት በኋላ ስመጣ ያልፈለግኳት ቦታ የለም። ብዙ ቦታ ፈለግኳት፣ አስፈለግኳት። ገና አንዳችን ቦታ ላይ አየኋት። ስለ እሷ ሰማሁ የሚለኝ ማንም አልነበረም። ኖ ተረዳኝ። አንተን ለማስተማር አንተን ለማስመረቅ እንደ እናት ስንት እንደለፋው ታውቃለህ። እናታችን ስትሞት አደራ የሰጠችን አንተን ብቻ ነው። አሁን ደግሞ ቆሜ ልዳርህ። አንተ አግብተህ ደስተኛ ሆነ ማየት ፈልጋለሁ። በቃ ስሟን እንኳን የማታውቃትን ሴት ተዋት። አሁን በቃ እባክህን ስማኝ። ጨክነህ ይህን ትዝታ ቁረጠው። ሮማን፣ ስሟን ባላስታውሰውም እጇ ላይ ነበረው ሽታ ትዝ ይለኛል። ይሄ ቀለበት፣ ይህ አምባር ለእኔ በጣም ዋጋ አለው። ለእኔ የዕዳ ወረቀቴ ማለት ነው። በፍጹም ይቅርታ ሳልጠይቃት ሌላ ህይወትም ቀርቶ ምንም ሴት አላገባም። እንዴ ቆይ ግን እሌኒ ካርዶን ከየት አገኘችው? እሌኒያችን ልጅ ታገኛታለች ማለት ነው? እልኸኛ ነህ ኖህ። እኔ ግን እንደ ታላቅ እህት የምመክርህ ቤተሰባችንን የምትመጥን ጥሩ የሆነችዋን ሴት ነው የምመርጥልህ። ኖህ፣ ከመሞቴ በፊት ትዳርህን ማየት እፈልጋለሁ። ይች ልጅ በጣም ደስ ትላለች። ሮማን፣ እሌኒ እንደምታስቢያት አይነት ሴት አይደለችም። እኔ ግን ወድጃታለሁ። ማንም የወደደውን አላገባም። ዝም ብለህ አትሞግተኝ። ፕሊዝ ሮማን፣ እሌኒን ግዴታ መከተል አለብኝ። መከተል አይጠበቅብህም። ስልኳን ተቀብያታለሁ። ደውልና ይቅርታ ጠይቃት። ለምንድን ነው ይቅርታ ጠይቃት? ወደምትፈልገው ህይወት የምትወስድ ድልድይ ስለሆነች፣ ወይንም ደግሞ የማታውቃትን ሴት ፍለጋ ሲበርድልህ የምታገባት ሚስትህ ስለሆነች። እስቲ ቆይ ንገሪኝ፣ ከኑ ጋር የነበረው ምሽት እንዴት ነበር? የእውነት ራት ጋበዝሽ? ጋበዘኝ ብቻ። ቤቱ ስገባ የነበረው ዝግጅት፣ አበባው፣ ሙዚቃው፣ ሻማው፣ በቃ ምን አለፋሽ ልክ እንዳየኝ እንዴት እንደናፈቅሽኝ ብሎ ጥምጥም እኮ ነው ያለብኝ። በቃ ምን አለፋሽ በጣም ነው የተንከባከበኝ። ወይኔ ታደለሽ። ታዲያ ቀጣዩ ነገር ምንድን ነው የሚሆነው? እንቀባረራለሁ ብዬ ያለፈው ስህተቴን መድገም የለብኝም። ቶሎ እንጋባለን። እና ምን ልታደርጊ ነው? መቼስ ተንበርክከሽ አግባኝ አትይውም ማለት? ዙሪያውን ማጠር አለብኝ ማለት አልገባኝም። ፋታ አልሰጠውም። ሌት ተቀን አብሬው ነው የምሆነው። እሱ ነው የሚሻልሽ። ይኸውልሽ ሚሚዬ፣ ምን መሰለሽ፣ ዋናው አንቺን የፈለግኩሽ የዛን ቀን ያሳየሁሽ ልጅ የለችም አውሻት፣ እሷን ልጅ በቁጥጥርሽ ስር እንድታረጊልኝ ነው። ማለት ትልቁ ስጋቴ እሷ ናት። ከኑ ልጅ አላት። ኖ ደግሞ ልጅ ብቻውን ማደግ የለበትም የሚል አስተሳሰብ ስላለው ጥሎኝ እንዳይሄድ እፈራለሁ። እና ምን ልታደርጊ ነው? ማለት ምን እናድርግ? ዓለም መጥፋት አለባት። ከዚያ ሀገር መውጣት አለባት። ኖ ሊያገኛት የማይችልበት ሩቅ ቦታ መሄድ አለባት። እዚህ ካለች በማንኛውም ሰዓት ሊያገኛት ይችላል። ከባድ እኮ ነው። እሺ እንዴት አድርገሽ የምታስወጫት? በደካማ ጎኗ መግባት አለብን። ልጇን ለማሳደግ ገንዘብ ትፈልጋለች። ለልጇ ስትል ምንም ነገር ታደርጋለች። ግን ዓለም ብልጥ ናት። አንቺን አታምንሽም። ይኸውልሽ ሚሚዬ፣ እኔ አይደለሁም የምነግራት። እንደምንም ብለሽ አረብ ሀገር ውሰጂልኝ። ምን?
አረብ ሀገር? የት? የፈለገበት ይሁን ብቻ ሀገሪቷ ትውጣ። እዛ ከሆነች ስልክም አታገኝ ኢንተርኔትም የላት ነውም ተስፋ ቆርጦ ሀሳቡን ይቀይራል። እሌኒ ይሄ ነገር አደገኛ ነው። እሷስ ቢሆን እንዴት ነው በዚህ ፍጥነት እሺ የምትለን? ዓለም አሁን ባለችበት ሁኔታ የትኛውንም የህይወት አማራጭ ትሞክራለች። እማማም ልጇን እንድታሳድግ ስትሉ እስከ መጨረሻው ድረስ ይገፋፏታል። እና መቼ ነው የምንጀምረው? ጊዜ የለንም። ነገውኑ መረጃውን እናደርሳታለን። ልጅሽን እህትሽ ነሽ ብለሽ አስመዝግበሻል ብለን አሁን ደግሞ ገንዘብ ያስፈልግሻል ሀብታም ሆነሽ ትመለሻለሽ ብለን እናሳምናታለን። አንቺ ግን ትገርማለሽ። ነውን ለማግኘት ብለሽ እቺ ምስኪን ባዕድ አገር ልጥያት ነው አይደል? ህይወት እንዴ ናት ሚሚዬ። ለራሴ ስል መርገጥ ያለብኝን እስከ መጨረሻው ረግጣለሁ። እሺ ለማንኛውም መጀመሪያ ጓደኞቼ ጋር ልደዋወል። ለማራቁም ለማጥፋቱም ሳውዲ ሳይሻል አይቀርም። ቻው ቻው ዓለም። ኖ የኔና የኔ ብቻ ነው። ዓለም አንድ ጊዜ ላናግርሽ። አንድ ጊዜ ላናግርሽ። ምንድነው እንበዲው? በእናትህ ነው ረፍዶብኛል። መንገድ ይልቀቅ። ዓለም ተረጋጊ። እንደ ሌላ ጊዜ ላምጽሽ ምናምን አይደለም የመጣሁት። ይቅርታ ልጠይቅሽና እንደውም ላግዝሽ እፈልጋለሁ። አንተ እኔን ልታገዝ ደግሞ ምን ልታደርገኝ? ዓለም እኔም ሰው ነኝ። የሰራው ስህተት እንቅልፍ ነስቶኛል። እኔ አንቺንና ልጅሽንም መካስ ፈልጋለሁ። ስለ ልጅ ምን አገባህ? አውቃለሁ እናት ሆነሽ እህቴ ናት ብሎ መኖር ምን ያህል እንደሚከብድ። እቺ ልጅ ስታድግ አሁን ምን ልትያት ነው? ደሃ ሆኜ ነው እናትነትሽን የካድኩ ብለሽ ደሃ ሆነሽ ልትጠብቂያት ነው? ካሳሁን አቁም። ይሄ አንተ ጉዳይ አይደለም። እሺ ዓለም ጉዳይ ነው። ድህነትሽ ሰዎች እንዲጠቀሙበት አትፍቀጂላቸው። እሌኒ ሾፍሻት እንዴት ፏ ዝንጥ ብላ እንደምትወጣ። አንቺ ግን እዚህ ግሮሰሪ ተቀጥረሽ የማንም ሰካራም አፉን እየከፈተብሽ ነው የሚውለው። የልጅሽ የወደፊት እድል እንዲሆን ትፈልጊያለሽ? ቆይ እሺ ታዲያ ምን ላድርግ? ምንም እኮ ምርጫ የለኝም። ኧረ ዓለም ምርጫ አለሽ። እኔ ላግዝሽ ፈልጌ ነው የመጣሁት። ከዚህ በፊት ወደ አረብ ሀገር ምናምን እጥሳለሁ ምናምን እያልሽኝ አልነበር እንዴ? አይ ያኔ ነው እናቴ ሳትሞት እኔማ ለህመሟ ብደርስላት ብዬ ነው። እሱም ሳይሳካ እናቴን አጣኋት። አሁንማ ጸዴ እድል ተገኝቶልሻል። እህቴ ከአረብ ሀገር ተከስታለች። የሆነ አሪፍ ኤጀንሲ ነው ያለ። ሰዎች ምናምን ወደ አረብ ሀገር እየላከች በአሪፍ መራ ነው የምታስቀጥረው። ግን እማማና ልጄንስ የት ትቻቸው እሄዳለሁ? ለ2 ዓመት ብቻ እኮ ነው። ምን እዚህ ስንት ዓመት ተንከራተሻል አይደል እንዴ? ከዛ ስትመለሽ ያስበሻል የራስሽ የሆነ ቤት ምናምን ኖሮሽ እንደ አሁኑ ማንም አፉን ሳይከፍትብሽ ማንም ሳይናገርሽ የሆነ በኩራት ጸዳ ምናምን ብለሽ ትኖሪ ያስበሻል። አንቺ እኮ ነሽ ወደፊት እድሏን የምታመቻችላት ለልጅሽ። ተወኝ፣ ቆይ ትንሽ ላስብበት። ይሄ እኮ እኔ የማውቀው ልዩ ኤጀንሲ እኮ ነው። የምትሄጂበት ትቤው እንኳን የታወቀ ነው። አስበሻል? ቪዛው፣ ቲኬቱ ምናምን ሁሉ ነገር እኮ በነፃ ነው የሚደረግልሽ። እኔማ ላጠፋሁትና ላስጨነቅኩሽ ነገር ልካስሽ ብዬ ነው ይሄን እድል ያመጣሁልሽ። ቆይ አንተ ለምን ደስ ታደርጋለህ ካሳው? ምክንያቱም እኔ እህት አለችኝ እኮ። አንቺ እንደዚህ ስትሆኚ ሳይ እህቴ ትዝ ትለኛለች። እኔ ደግሞ አንቺ እድሉን ተጠቀሚ ብዬ ነው። ዓለም ነገ ጠዋት ከእህቴ ጋር ላስተዋውቅሽ። ከፈለግሽ ታዋቂያት፣ ካልፈለግሽ ግን ቢያንስ ሞክረሹ ተይ። እሺ አልኩህ እኮ ግን ትንሽ ላስብበት። በቃ ማታ እመጣለሁ። ፓስፖርትሽና ፎቶሽን አዘጋጅተሽ ጠብቂኝ።
እሌኒ አሳምኛታለሁ። ነገ ጠዋት እጃችሁ ላይ ነች። ታዲያ ደግሞ ድርሻዬን እንዳትረሱ ነግሬያቸዋለሁ። ልጄ ምን ነው እንደዚህ ትሆኛለሽ? የለም ተነሽ፣ ታስወቅሽኛለሽ። ሽማግሌው ከሰሙ ደግሞ እኔ ከእንትን ውስጥ ነው የሚያደርጉኝ። ለምን ትሆኛለሽ? ያላግባብ መሆን የለበትም። ጋሼ እባክዎትን ለ5 ደቂቃ ብቻ ልጄን ሊያዝ እባክዎትን። ጡቴን ቀን ሙሉ ወጥሮኝ ነው ያለው። እባክዎትን ልጄን እኮ እርባት እኮ ነው ብዬ ነው። እባክዎትን ጋሼ የዛሬን ብቻ ጋሼ የዛሬን ብቻ ልጄን እኮ ለመጨረሻ ጊዜ ነው የማያት። አለም ዛሬ መጣሽ? ኧረ ተይ አንቺ ልጅ ግን ተይ። ምን አለም ከለከልሽ እንዴ? ምን ሻልታደ የምታለቅሽው? ሆይ ተኝታለች ማማ፣ ግን ላገኛት አልቻልኩም። አይዲያ አንቺም እኮ አበዛሽው። አይ ማማ ሳላገኛት እኮ መጣሁ። አንቺም እኮ በየጊዜው እየሄድሽ ካላገኘኋት እያልሽ አስቸገርሽ። ኧረ ፈጣሪ ምን ነው የዚች ልጅ ሆድ ድንጋይ ብታደርገው እንዴ ማማ? ይሄ ደግሞ ምን አይነት ጸሎት ነው? ምን ነው ታዲያ ስንቱ በየመንገዱ እየጣለ በየሽንት ቤቱ ማማ እንዳይጨርሱት እንዴ። በቃ ከዚህ በኋላ ስለ ስራ እንጂ ስለ ችግር ስታወሪ እንዳልሰማሽ። መሆን የምትፈልጊው ነገር ላይ ብቻ አተኩሪ። ካልሆነ እውነቱን አፍረጠርጠውና ልጅሽን አምጥቼ አሳቅፍሻለሁ። ቤቴንም ትለቂያለሽ። ከዛ በኋላ አዝረሻት ትለምኛለሽ። ምን ነው ማማ? ምን ነው? ክፉ ጎረቤት ነው ዕቃ የሚያስገዛው። እኔ ነኝ እንዲህ በጣም ያጨማለኩሽ። ሆ ነሻሙና ኧረ ቆይ እንደውም ባለፈው ዕለት ሳልነግርሽ ብታይ ማሻአላ ሚሚ ነው ደወለ እና እሺ እንደምን እንደሚመስማ እባክሽ ተይው። ኩራቴ ነው በቴ ደግሞ ታያለሽ መልሶ ይደውላል። ድንቄም ኩራቴ ውበቴ በኋላ ላይ በዛው ዘግቶሽ ክብርሽን አስጥሎሽ ስደውይ ብቻ እንዳያሳየኝ። እኔ ዘካ ደስ አለሽ? ስታስጠላ ተውለ ምንድነው? አደውልልኝ ማለት አይገባም? አንተ ሰው ሳይፈልግ ሲቀር አይገባም እንዴ? ሲያስጠላ። ሚሚ ወይ አንቺ ደውይልኝ እንዴ! አንቺ ጆሮ ላይ ዘግተሽ ነው ምን ብዬሽ ነው የምደውለው? ደግሞ ደውይስ ምንድን ነው የምለው? በቃ ያው የተለመደው ነው። ሚሚ ሄሎ ማልበል ይቅርታ፣ እሌኒ ጥሩ ስሜት ላይ ስላልሆነች ነው። ከኔ ጋር ተገናኝተን ማውራት እንችላለን? አንድ ጊዜ እሷን አናግረኝ። እሺ እሉዬ፣ በቃ እንደምንም ተረጋጊና ዋለ። እሉ እባክሽን አታልቅሽ። በቃ እንግዲህ ተረጋጊና እንደምንም ብለሽ አዋሪ። ሄሎ እመኝኝ አለም፣ ይሄ እድል ለማንም አይሰጥም። እማማና ልጄን ጥሎ መሄድ
መርዶ ነው የሆነብኝ። ግን በቃ ሌላ ምንም አማራጭ የለኝም። እዚህ ሆኜ ልጄን የማላቅፍበት ሀገር ከመሆን እዛ ሄጄ ለልጄ የተሻለ ህይወት በሰጣት ይሻላል ብዬ ነው የወሰንኩት። ጎሽ፣ ይሄ የጠንካራ እናት ውሳኔ ነው። ስሚኝ አለ፣ ይሄ እድል ለማንም አይሰጥም። ነፃ ቪዛ ነው። በዛ ላይ እዚህ 5 ዓመት ለፍተሽ የማታገኘው መላ ነው እዛ ሄደሽ የምታገኘው። እህቴ ደግሞ ስለ አንቺ ስነግራት በጣም ነው ያዘነችው ብታይ። ካሳሁን፣ ቆይ ግን አንተ እውነት ለኔ ጥሩ እየሆንክልኝ ነው? ትናንትና መንገድ ላይ ስታባረረኝ የነበርክ ልጅ አሁን ለኔ እንዴት ቅዱስ ሆንክ? ልክ ነሽ፣ ተጠራጠሪኝ አለ። ግን ሰው ካጠፋ አይቀየርም አሉ እንዴ? ሰው ማንም እኮ ይቀየራል እኮ። እኔ አንቺና ልጅሽን ያደረኩት ነገር የሌለን የሸከከኝ ብታይ ማለት ነው። በዛ ላይ ደግሞ ስለ እህቴ ሳስበው ኦቨር ደበረኝ ብታይ። እሺ ሞክሪ ካልከኝ ልሞክር። ከኔ የሚጠበቀው ነገር ምንድነው? ይሄ አለም ነገሩ ያሌለ ቀላል ነው። በቃ ይሁን ፈጠን ያለ ነገር ነው። አሁኑኑ ፎቶሽና ቪዛሽን ከሰጠሽኝ ማለት ነው ይድልሻል። መታ ተደርጎልሽ ማለት ነው በሳምንት ነው የምትበርሽ። ግን ትንሽ አልፈጠነም? እየነገርኩሽ አይደል እንዴ? እህቴ ዛሬ ነው የምትበረው። ነገሩ ቀላል ነው። አንቺ ብቻ መታ አድርገሽ አፍጥኝልኝና ይዤው ልሂድ። በጣም ነው የምታምሪው አንቺ። ይሄ ፎቶ ለፓስፖርትሽ ብቻ ሳይሆን ለፊቸር ህይወትሽ የጸዳ ነው የሚሆነው። ካሳሁን አደራ፣ እኔ እዛ ስሄድ እማማና ልጄን እየተከታተልክ የምትነግረኝ አንተ ነህ። እባክህ ህሌን እንኳን እንድደርስባቸው አልፈልግም። አይዞሽ አለም። አረ ስለነሱ ምንም ነገር አትጨነቂ። እንደ አይነ ብሌን ነው የምከተላችሁ። አረ ኦቨር ነው የምጠብቅልሽ። አንቺ ብቻ አእምሮሽን በሰፊው አዘጋጅ። አረ በገር መጣስ ማለት ለልጅሽ ፊቸር ማመቻቸት ያሌለ ማስተካከል ማለት ነው። ገብቶሻል? መቼ እንደምንገናኝ ደውልልኝ እሺ? አለም አሁን ግቢና ስለ ጉዞሽ አስቢ። ተረጋጊና ወይዘሮ ሌኒ ፋይሏ እጃችን ላይ ገብቷል እልሻለሁ። እማማ ተቆጡ፣ አትጂ በሉ፣ ይሁን ነገር በሉ፣ ብቻ በቃ ዝም አትበሉኝ ማማ። እኔማ ምን እላለሁ ልጄ፣ የቆሰለው ልብሽን እያየሁ እንዴት ብዬ ቅሪ ልበልሽ? ቅሪ እንዳልልሽ አንቺን በቁም መቅበር ሆነብኝ። ብሄድ ይሻላል አይደል? እዚህ ብቆይ ልጄን በነፃነት እናትነት ማወጅ አልችልም አይደል? እችሌን እግር በእግር እየተከታተለች ልታሳበደኝ ነው። እዛ ብሄድ ግን አውቃለሁ አለሜ፣ ዛሬ እያየሁሽ ነበር እንዴት እንደሆንሽ። ይሄ እኮ ለልጅሽ ስትይ የምታደርገው ስደት ሳይሆን መስዋዕትነት ነው። ልጄን ሳልጠግባት ሽታዋን ሳልጠግብ እንዴት ሄዳለሁ? እሷ እኮ አታውቀኝም። ቆይ እሺ ስመለስ እናቴ ልትለኝ ትችላለች? ትልሻለች። ህይወትሽን እድሜሽን ሰጥተሻታል እኮ። ፈጣሪ ደግሞ የልፋትሽን ዋጋ ይክስሻል። እኔ እስካለሁ ድረስ ደግሞ እንደ አይን ብሌን ነው የምጠብቅልሽ። ብቻ አንቺ በርቺ። ከሰው ነው የነገረኝ ኤጀንሲ ሁሉንም ነገር በነፃ እንደሚጨርስ ነው። እና ደግሞ ልጅሽንም እኔ እጠብቃታለሁ ብሎ ቃል ገብቶልኛል። ለነገሩ ሰው ልቡ ሲሰበር ነው የበደለውን መካስ የሚያስደስተው። ፈጣሪ በጠላት በኩል መንገድ ይከፍት ይሆናል። እዛ ሄደሽ እኮ ለልጅሽ መሰረት ትጥይላታለሽ።
እማማ ውለታችሁን በምን እንደምከፍል አላውቅም። በ2 ዓመት ውስጥ ተመልሼ እመጣለሁ። የዛኔ ነው ልጅሽና እኔን ይዘሽ በክብር ትቀመጫለሽ። እሺ እማማ? መንገዱን ሀር ያድርግልሽ። ቅዱስ ሚካኤል ይከተልሽ። የልጅሽ አምላክ ይድረስልሽ። እኔና ልጅሽ በሰላም እስክትመለሽ ድረስ በጉጉት እንጠብቅሻለን። እሺ እማማ፣ ለልጄ ስል ሁሉንም ነገር እችላለሁ። ፕሊስ ሮሚ እባክሽ አንቺ ነግረት። ሄሌን ቆንጆ እንዴት ነሽ? ቅድም ስለተፈጠረው ነገር እኮ ኖህ ይቅርታ ልጠይቅሽ ብሎ አፍሮ ነው። እሺ የኔ ቆንጆ ገብቶኛል። እሱን በጣም ተቆጥቼዋለሁ። ነይ በቃ ቅድም አቀራርቤልሽ ሳጠጪ ሄድሽውን ቡና ነይ አሁን ላፍላልሽ። ነይ ነይ ይሻልሻል። እሺ አባቴን ላናግረው ብላለች። ውይ እንደው ይና አባቷን ባወቅኩት። ስጀምር ስልኩን እንደዘጋሽ ወዲያውኑ አሁን እዚህ ትደርሳለች። ዝም ብላ ስታካብር ይሄ ሁሉ ዝግጅት ለኔ ነው? አይገባም እኮ። በጣም ነው የማመሰግነው። ያው ይቅርታ እንድታደርግልኝ ነው። ሰምኛልሽ ሌኒ፣ ካርዱን የት ነው ያገኘሽው? ንገሪኝ ሌኒ። እማትነግሪኝ ከሆነ ግን በክብር በበር እንደገባሽ በዚህ መስኮት አንቄ ወርውሬ ያስወጣሻለሁ። ከዓመት በፊት አግኝቻት ነበር። የት? ያለችበት ነው። ሌኒ ትዕግስቴን እያስጨረሽ ነው። እውነቱን ንገሪኝ ብዬሻለሁ። መንገድ ላይ ነው። ድንገት ክላክስ አደረገችና ላናግርሽ እፈልጋለሁ አለች። ከዛ በመጠጥና ላይ ዞሮ ስለነበረ ለፈጠርኩት ስህተት ይቅርታ አለችኝ። ደውይልኝ ብሎ ነበር ይሄን ካርድ የሰጠኝ። ከዛ ስላልፈለገች መደወል አልፈለገችም፣ ሰጠችኝ። በቃ ይኸው ነው። አዎ ነው። ኖ ብትጮህብኝም ብታስፈራራኝም እውነታውን አትቀይረውም። ደግሞ አንድ ነገር ልንገር፣ አለም አግብታ ወልዳለች። ካላመንክ ፎቶ አላሳይ። አንቺ ልጅ አላበዛሽው? ፊት በወር ነበር፣ አሁን በየቀኑ ሆነ እንደምትመላለሽው። አንቺ ልጅ በጣም ነው እያሸገርሽኛለሽ፣ ከአቅም በላይ ነው። አባባ አንድ ጊዜ ብቻ ላያት 5 ደቂቃ። ዛሬ ለመጨረሻ ጊዜ ነው ማስቸገሩት። ከዚህ በኋላ አልመጣም እባክዎትን። አንቺ ልጅ ምን ነው አዘንሽ? የሰማሽው ነገር አለ? አባባ ነገርኩት እኮ ለረጅም ጊዜ ልጄ ላላያት ነው። አይ ልጄ ብትለምጂው ነው የሚሻለው። አባባ ከሀገር ልወጣ ነው። እዚህ ሆኜ ሳላያት ማደር አልቻልኩም። ናፍቆቷ ቢወጣልኝ ብዬ ጥዬ ልሄድ ነው እባክዎት። እሷንም እኮ ከአውስትራሊያ የመጡ ሰዎች ሊወስዷት ትናንትና እኮ ኤምባሲ ነው የዋሉት። ምን ልጄ እንዴ? አንቺ ልጅ ኧረ ተመለሽ። አይገባም እኮ ብቻውን እኮ እንትን ልትይው ነው እንዴ? በቃ እማማ ልጄን እኮ ሊወስዱብኝ ነው። እስከ መጨረሻ እኮ ላላያት ነው። እዚህ ሆና በየቀኑ እያየኋት እንኳን አላስችል ብሎኛል። እና ሄደሽ ምን ብለሽ መጣሽ? ልጅቷ የኔ እናት አልሽ? አዎ እማማ አዎ። ወይ ቅሌት!
ደግሞ ሀብታ ያለሽ እንዴ? እና እሱ ምን አለሽ? እኔ እንጃ ማማ፣ ፍርድ ቤት እገትርሻለሁ ምናምን አለ። እና አንቺ ምን አልሽው? አሳይሃለሁ ምናምን አልኩት። ምን እንደማሳየው ወዴት እንደሚሄድ ምን እንደማደርግ ግን አላውቅም። አንቺን ለመጥቀም ለበጎ ያደረኩት ነው። መቼም ፈጣሪ መሀሪ ነው ብዬ ነው የዋሸሁት። አሁን እንደገና በተከበርኩበት ደብር ዋሽቼ ነበር ብለሽ ተዋረጅ ነው የምትይ? እማማ ቆይ ልጄ ሊወስዱብኝ ነው እያልኩ እንዴት እርሶ ስለ ክብር ያወራሉ? እንግዲህ እንዳሻሽ። እኔ በዚህ ጉዳይ ምንም የማደርገው ነገር የለኝም። እማማ እኔ ልጄን የትም እንዴትም ብዬ አድናታለሁ። እርሶ ግን ከዚህ በኋላ እናቴ አይደሉም። አይኔን አያዩዋትም። ቤቱም ደጁም ጥንቅር ብሎ ይቅርብኝ። እባክዎትን ልጄን አድኑልኝ። እባክዎትን ባለፈው አስጠኑታል። የእኔ ልጅ ናት፣ የእኔ ልጅ ናት። እናቴ ከሞተች በኋላ ነው የወለድኳት። እባክዎትን እሺ። ተነሽ። ዋሽተኑታል። ፈጣሪ ምስክሬ፣ ልጅቷ የእኔ ናት። ምን ድርጅት እኮ ላስገባት ብዬ ነው። አባ እባክዎትን ልጄን ሊወስዱብኝ ነው። ልጄን ሊወስዱብኝ ነው። የማለቀው ሀገር ሊወስዱብኝ ነው ልጄን። እባክዎትን። ተይ፣ በእንጀራ አትምጭብኝ። አሁን አልችልም፣ አላደርግም። እባክዎትን ተባበሩኝ። ባለፈው የጻፉት ማስረጃ የሐሰት መሆኑን ገልጸው ይጻፉልኝ እባክዎትን። አይ ልጄ፣ ይህን ማድረግ አልችልም። መጀመሪያም ተናግሬያለሁ። በጥቅም ተደልዬ የሐሰት ማስረጃ የሰራው ልጅ ነው የምመስለው። እኔም እኮ እንዳንቺ ልጆች አሉኝ። እባክሽን ችግር ውስጥ አታስገብኝ ልጄ። ሌላ መረዳሽ ነገር ካለ ነገ ጠይቂኝ። ይሄ አይሆንም ስልሽ እሌኒ ውስጤ ልክ አይደለም። የሆነ ደስ የማይል ስሜት ውስጥ ነኝ። ለምን እንደዚህ እንደተዘበራረቀብኝ ሁሉም ነገር ምንም አልገባኝም። አይዞክ ነው ይገባኛል። ስለዛች ልጅም እያሰብክ እንደሆነ አውቃለሁ። ግን እመነኝ፣ ሁሉም ነገር ያበቃለት ነገር ነው። እሷም ቢሆን የራሷን ህይወት ጀምራለች። አንተም እንደውም ፎቶዋን አይተሃል። አሁን ስለኔና ስለአንተ ብቻ የምናስብበት ጊዜ አላውቅም። አእምሮዬ ደንዝዟል። ያስካትን ጠጣባት። ምናልባት ቀለል ብሎ ይሆናል። አልጠጣም። ሲጀምር ሰካራምነቴ ነው ለእንደዚህ አይነት ድንግዝግዝ ስሜት ያበቃኝ። ያን ጊዜ እንሰብሰብ እንጋባ ብዬ ብዙ ለምኜሃለሁ። እንሰብሰብ ቃሉ ነዋ። ሲጀምር እንደዛ በመጠጥ ስካርና በዳንኪራ ጭፈራ ስትጋብዥኝ የነበርሽው አንቺ ነሽ አይደል? ምን ሆነሃል ነው? እኔ እኮ ላንተ ብዬ ነው። ላንተ ብዬ ምን ያህል እንደጠበቅኩ ታውቃለህ። ላንተ ብዬ ምን ያህል እንደተጎዳሁ ታውቃለህ። በፍቅር ተጎድቻለሁ፣ ተጠምቻለሁ። አሁን ግን ከኔ ጋር ነህ። ዛሬ ማታ ሁሉንም ነገር እርሳውና ለኔ ስትል ፍቅርህን ስጠኝ። ቆይ ምንድን ነው የምትፈልጊው ታዲያ? እሷን አይቶ ይሰጣል። አለም ነፍሰ ጡር ነሽ። ለምን እስካሁን ዘገየሽ? ጽንሱ ደግሞ 4 ወር ሊሆነው ነው። ማስወረድ ከፈለግሽ እኮ እስካሁን መጠበቅ አልነበረብሽ፣ መፍጠን ነበረብሽ። ራሴን ከሳትኩበት ስነቃ ከዚህ ጠፍቼ ስሄድ እናቴ ሞታ ነበር ያገኘኋት። ያን ሰሞን ምን እንደሆንኩ እንኳን አላውቅም። ድቅድቅ ጨለማ ውስጥ ነበር። ስለ መሞት ብቻ ነበር የማስበው።
ማለት ዲፕሬሽን ውስጥ ነበርሽ ማለት ነው? አዎ ዶክተር፣ ህመሙ ሲብስብኝ ሐኪም ቤት ወሰዱኝ። የዛኔ ነበር ነፍሰ ጡር እንደሆንኩ ያወቅሁት። ዶክተር እባክህን አግዘኝ። ይህን ልጅ መውለድ አልችልም። ህይወት የሚስገድል ወጥቷል። እባክህን ዶክተር። አለም ጽንስ ማቋረጡ ለአንቺም አደገኛ ነው። ግን አንድ ነገር ልንገርሽ፣ የዛን ቀን ራስሽን ስተሽ በወደቅሽ ሰዓት ይዞሽ የመጣው ሰውዬ ዝነኛና ባለ ሀብት ነበር። ምናልባት የደረሰብሽን ብትነግሪው ሊረዳሽ ይችል ይሆናል። አድራሻውን ልስጥሽ? ማን እንደሆነ እንኳን አላውቅም፣ ግን እሺ። አሁን ልሂድ፣ ወደ ስራ ልሂድና እንደምወር ለፈጽም ይሻላል። በሰላም ተመለስልኝ እሺ፣ እንዳትቆይ። በሰላም መለሳለሁ፣ አታስቢ። ሰላም ነኝ። እሺ፣ ሰላም ነኝ። እሺ፣ በቃ ግቢ። ቻው። አሁን ከተረጋጋሽ ታሪክሽን ከዜሮ ጀምረሽ ልትነግሪ ትችላለሽ? ዶክተር፣ አይምሮ ውስጥ ምንም ማስታወሰው ነገር የለም። ላስታውስ ሞክር እንኳን ልቤ ይመታል፣ ይፈራል፣ እጨነቃለሁ። በቃ ዶክተር፣ እኔ ምንም ማስታወሰው ነገር የለም። ከዛ በኋላ ነገሮቹ ለዝብርቅርቅ እያሉብኝ ነው የሚመጡት። እሺ፣ ለምንድን ነው ወደዚህ የመጣሽው? ከማን ጋር ነው የመጣሽው? ልጄ ሊወስዱብኝ ነው ዶክተር፣ ልጄ ሊወስዱብኝ ነው ዶክተር። ደህና ነኝ፣ በቃ የግድ መሄድ አለብኝ። እንዴ የመጣሁበትን አስታወስኩኝ ዶክተር። ከዚህ በፊት እዚህ ሐኪም ቤት ይዞኝ የመጣው ሰውዬ አዎ፣ የእነሱን አድራሻ ነው የምፈልገው። እዚህ ይዘውኝ የመጡት። ተረጋጊ። የጠየቅሽ ተራ ነገር ነው። የሕክምና ካርድሽ ላይ ተጽፎ የሚገኝ ተራ ነገር እኮ ነው። እና በቃ ወደ መኝታ ቤት እንሂድ። እዛ ሁሉንም ነገር ትረሳዋል። እኔ ካላንተ ማን አለኝ? እንሂድ። ኖ አልችልም አልኩሽ እኮ ሌኒ፣ አልችልም። በቃ ምን ሆነ ነው? እኔ እኮ ላንተ ብዬ ነው። ይቅርታ ሌኒ፣ እኔ በዚህ ሰዓት ከአንቺ ጋር አንድ ቤት ውስጥ መሆን አልችልም። ስሜቴ ታውኳል። ለምን አታይኝም? ጥለኸኝ ልትወጣ ነው? እዚህ ድረስ መጥቼ? አዎ ሂጂ፣ እኔም ልገባ ነው። ጭንቅላቴ ሊፈነዳ ነው። ምን እንደማደርግ እራሱ አላውቅም። እሺ ቆይ እቺን ጠጣባት፣ ከዛ ስለኛ አስብ። ሁሉም ነገር ይለቃል። ምንም አይሰማኝም። ባዶ ነኝ አልኩሽ እኮ። የኔ ፍቅር ምን ያህል እንደምወደህ እኮ ያወቅሁት ሳጣህ ነው። ዛሬ ግን ልክስ ዝግጁ ሌኒ፣ ዛሬ ሌላ ሰው ነኝ አልኩሽ። ወደ መኝታ ቤት እንሂድ። ሁሉንም ትረሳዋለህ። አልችልም አልኩሽ እኮ። አልችልም ስልሽ አይገባሽም እንዴ?
ሆነሃል ግን ነው? ይኸውልሽ አየር ያስፈልገኛል፣ እዚህ መቆየት አልችልም አልኩሽ እኮ። አብረን እንውጣ ወይስ ጥላኝ ልትወጣ ነው? አዎ አንቺም ሂጂልኝ። ደህና እደሪ። እሺ ደህና እደር። ኖህ ቆም ብለህ አስብ። ስለማታውቃት መንገድ ላይ ስለወደቀች ሴት ስትል ህይወትህ እንደዚህ ልታመሰቃቅል ነው? ስለማታውቃት ሮማን፣ ስለማታውቃት ሴት አትበይ። እኔ ህሊናዬ ውስጥ እየጮች ያለችዋን ሴት በደንብ አውቃታለሁ። እንደሱ አይነት ልጅ የትም ሞልቷል። ለምንድን ነው እንደዚህ ለአንተ ትልቅ ነገር የሆነችው? ምክንያቱም ለእኔ ትልቅ ነገር ነው። እሷን መጉዳት ማለት ለእኔ ማንነቴን እንደመጣል። እና አሁን ምን ልታደርግ ነው? ስራህን፣ ክብርህን፣ ሁሉ ነገርህን ልትተው ነው? አዎ ከዜሮ ጀምራለሁ። ከዜሮ? ምን ማለት ነው? የጣልኳት ቦታ ላይ ጀምራለሁ ማለት ነው። ያኔ በመኪና ገጭቼ መንገድ ላይ የጣልኳት ዕለት ነው ህይወቴ ቀጥ ብሎ የቆመው። ስለዚህ ከዛ ጀምራለሁ። ኖ ይሄ እብደት ነው። ለሷ ብለህ ራስን አታጥፋ። ራስን ማጥፋት ማለት እውነትን እየሸሹ መኖር ነው። ለማንኛውም አሁን ወደ ሆስፒታል መሄድ አለብኝ። ሆስፒታል? ለምን? የመጀመሪያ ማስረጃ ፍለጋ፣ ከዛ እሷን ያከማትን ዶክተር ጠይቀዋለሁ። እሷንም እዛው አድራሻዋን አገኘዋለሁ። ካልተገኘችስ? ሄዳ ከሆነስ? ባህር ውስጥ ብትገባ ማውጣታለሁ። እዳይን ሳልከፍል ሰላም የሚባል ነገር አይሰማኝም። እሺ ሻንጣውን እንኳን ተወው። ወዴት ነው የምትሄደው? ማንም በመንገድ እየገባ እንዲበጠብጠኝ አልፈልግም። ብቻዬን ተረጋግቼ ማሰብ እፈልጋለሁ። ኖህ በፍጹም አይሆንም። ካሳሁን ምን እያልከኝ እንደሆነ ይገባል? ዛሬ ማታ በረራ እያለት እንዴት ከእጅግ ላይ ታመልጣለች? እስከ አውሮፕላን ማረፊያ ድረስ ሸኝታት እንድትመለስ አይደል እንዴ የተነጋገርነው? እሌኒ አስጨንቂያት ምናምን እኮ አላመጣሁም። በራሷ ፍላጎት እኮ ነው የመጣችው። አሳዘነችኝ። አንዴ ልጄን አይቼ ምናምን ለምጣ ለመጨረሻ ጊዜ ስትል ከዛን እንጂ ያልኳት። ከዛን አራዳውና በዛ ቀረች። ምንድነው የምታካብጂው? አመንካት አንተ ደደብ። አታውቃትም እንዴ? ልጇ እኮ ማለት ለሷ ነፍሷ ነች። አሁን ብትሄድና ኖጋ ብትደርስ ምን እንደሚደርስብን ታውቃለህ? የኔም ያንተም መጨረሻችን ነው። እሺ አታስቢ እባክሽ፣ የትም አትሄድም። ወሳኝ ኩነትም ማሳደጊያዎቹም ጋር መረጃዋ እንዳለ ጠፍቶባታል ነው ምናምን አትበይ። የትም አትሄድም። ፈርታ ተደብቃ ነው የሚሆነው። ይሄን ትሰማኛለህ ካሳሁን? አሁኑኑ ፈልጋህ አገኛት። ለቪዛውም ሆነ ለትኬቱ የቆረጥኩትን ብር ካንተው ነው የምቆርጠው ከነወለዱ። ለዛው ለጨዋታ የሚሆን ጊዜ የለኝም። እሺ ገዛው አትበይ። እኔም የራስን ድካም ደክሜያለሁ፣ የድካሜ ዋጋ አገኛለሁ። ለራስሽ ለፍቅር ስትይ እኔን እሳት ውስጥ አትክተችኝ። እሺ ካገኘኋት አገኘኋት፣ ካላገኘኋት ግን የራስሽን መንገድ ትመርጫለሽ። እሌኒ ልጅቷ ጠፋች። ይሄው ምን አይነት ቀልድ ነው? ተይ ያልኩሽ ለአንቺ ስል ከስራ ባልደረቦችና ከአሰሪዎች ጋር ልጣላ? እሺ አሁን ይሄን ሁሉ ኪሳራ ማን የሚከፍለው? ምን ሆነሽ ነው? ለሁሉም ነገር እኮ መፍትሄ አለው። ምን አይነት መፍትሄ? ቪዛ ተቆርጦ ትኬት ተሰርቶ ልጅቷ ከጠፋች በኋላ አሰሪዎች እኔን ውሸታም ነሽ ነው የሚሉኝ። የቆረጡትን ትኬትና የቪዛውን ወጪ አሁን አምጪ ብለውኛል። ኪሳራው ደግሞ ቀላል እንዳይመስልሽ። ቆይ ትገኝ ይሆናል እኮ ካሳሁንም የፈለጋት ነው። ካሳሁን እኮ ያለኝ እኔን ንቂ እንጂ ያንቺና የኔ ጉዳይ እንደዚህ በቀላሉ አያልቅም። ላንቺ የፍቅር እብደት ተብሎ እኔ ስሜ ማጣልሸት የለብኝም። ያንቺን ጉራ ልሰማ አልመጣሁኝ። ሚሚዬ ጓደኛዬ አይደለሽ እንዴ? ትንሽ ታገሽኝ እንጂ። ወይ ልጅቷን አምጪልኝ ወይ ገንዘቡን አምጪልኝ። አለበለዚያ ኖህን አግኝቼ ሁሉንም ነገር ነግሬው ገንዘቡን ከሱ አገኛለሁ። እንዴ ምን እያልሽ ነው? ሆን ብዬ እኮ አይደለም ያደረኩት። አንቺ ነሽ የኔን ስልክ ማታነሺው። ሲጀመር እኮ ተይ ያልኩሽ ነው እዚህ ነገር ውስጥ የገባሽው። ይወደኛል ይሞትልኛል ምናምን ስትያል ነበረ። አሁን ገንዘቤን ተቀበይልኝ። ኧረ ተይ። ኧረ ሚሚ አንደኛ እኔን ትኬት ታራዝሚ ብለሽ ያራዘምኩበትን 80 ሺህ ብር፣ እነሱ ደግሞ ትኬት ያሰሩበትን 300 ሺህ ብር ገደማ ይፈልጋል። ወይ ሚሚ ወይ አትበይ። ሚሊዮነር ነው ብለሽ ይልህ ፍቅረኛሽ ይክፈልልሽ። ለገንዘብ ያለሽ ፍቅር ግን ሴትየው ለገንዘብ ብዬ መሰለኝ እኮ በሰው ሀገር የምንከራተተው። አታጣድፊኝ፣ ተረጋጊ። እጥፍ አድርጎ ይከፍልሻል። ኦኬ
እሺ እንደዛ ከሆነ እኔ ነገ ነው በረራዬ፣ ቶሎ ያስገባልኝ። ካልሆነ ግን እሌኒ ሄጄ ነው የምጠይቀው። እሺ እንደዚህ አይነት ቀልድ የለም።